ምንድነው ሙቀቱ ምንድነው እናንተ አስተያየት የምድር ሲኦል በሚለው ይስተካከል። የምድር ሲኦል በሚለው አስተካክል። ኦኬ እንዴት እኔ ግን ማመስገን ምናምን ፈልጋለሁ የአረብ ሀገር ሴቶች እባክሽ ምን ያልሽ ልታመሰግኝ ቅጭምጭም የሚያረጉትን ባሎች ልታመጪ አይደለ እንዳታመጪ ባል የሚባል ባል ብቻም ሳይሆን ሁሉ ናቸው ማለት ከኔም ጀምሮ ማለት ነው ብዙ ነገር ምን የአረብ ሀገር ሴት ከዳይመንድ ትበልጣለች ከአልማዝም ትበልጣለች ማንም እሷን የሚያክል የለም የምርጦች ምርጥ ከማንም ምንም የማትፈልግ ሁሉንም የምትሰራ ናት የአረብ ሀገር ሴት ሁሉንም የምትችል ናት የአረብ ሀገር ሴት ስለ አረብ ሀገር ሴት ዝም ብሎ ተራ ነገሮች የሚያስቀምጡ ሴቶች አሉ ቤተሰቧን መርዳት አይደለም ቤት መስራት አይደለም የእምነት ቤቶች እንኳን የምትሰራ ናት እና ውስጣን የሚረዳ ሰው የለም እሷ የምታለቅሰው ብቻዋን ነው የምትራበው ብቻዋን ነው የምትጠማው ብቻዋን ነው ባል ወይም ፍቅረኛ ወይም እህት ወይም ወንድም ማንንም የሷ ችግር የሚረዳት የለም ማንንም ባይኖራት እንኳን አላት ብሎ ነው የሚያስቡ በጣም እና የአረብ ሀገር ሴቶች ቀን ቢከበር እኔ ደስ ይለኛል እውነት እኔ ወደኛው እና የአረብ ሀገር ሴቶች ቀን እኔ እስማማለሁ የአረብ ሀገር ሴት ቀን ይከበርላት የአረብ ሀገር ሴት ናት ተብላ የለ አሴት ናት ሴት በመሆኗ ራሱ ይከበርላት እኔ እስማማለሁ በዚህ ይገባል የአረብ ሀገር ሴት ከዛ በላይ ነው የሚገባት እውነት ነው ሁሌም እየከፋን እንስቃለን ግን የኛ ቀን የለም አሁን የእናቶች ቀን የአባቶች ቀን የሌሎች ቀን አለ የጎደኞች ቀንና የአረብ ሀገር ሴት ይከበር በጣም ደስ ይላል እስማማለሁ አልኩሽ እኮ ጓደኛዬ አትዬ ምን ነው ዝም አልሽ ይከበር ልክ ነሽ እናቱ ይከበር ምን ያለሽ ሐሳብ ስጪበት እስቲ አንቺ ምን እናገራለሁ ተናገረችው እኮ እሷ ያንቺ ሐሳብ ስጪ ታይ በቃ የኛ ምንም የሚነገር ነገር የለም ሁሉም ተናግሮ ጨርሱታል በቃ ጀግና ናቸው ጀግና ናችሁ እህቶቼ ወንድሞቼ አንቺም በጣም ጀግና ነሽ የኔ ውድ አንቺ ማራ ደግሞ ስፔሻሊ በእኛ ደግሞ ስፔሻሊ ደግሞ በእኛ ስራ ደግሞ ሃርድ ነው ታውቂያለሽ በጣም ቻሌንጅ ነው የኛ ስራ ከባድ ነው አንደኛሽን ቤት ውስጥ መስራት ይቻላል እንደዚህ አይነት ስራውን መስራት ከባድ ኃላፊነት ነው ገባሽ አንድ ስተሰራሽ ማለት በጣም ችግር ነው እንቅልፍ የለ ምን የለ በጣም የኛ ስራ ደግሞ ታማሚ የሚይዙት እውነት መናገር በጣም ነው የማመሰግናቸው በጣም ጠንካራ ናቸው በጣም ጀግና ናቸው ጽዳትና ምግብ ይሻላል ብዙ ንዴቱ አለ ብስጭቱ ይማታል ከትጨቃጨቂ ምናምን ይሻላል እንደዚህ አይነት ነገር ታውቂያለሽ ሃርድ ነው አንድ ጊዜ አንድ ነገር አረክሽ ማለት አማረክ ሳይሆን ታውቂያለሽ የኛ አንድ እንኳን ከበር ከወጣ 5-6 ኪሎ ነው ባንድ የምትቀንሹ ጭንቀቱ ራሱ ገባሽ አይደል በዛ ላይ ከአንዳንድ ጥፋተኛ የሚያደርጉት አንቺን ነው ገባሽ አይደል አሁን ግን እዚህ ጋር በስራ ምናምን ከሆነ ችግር የለውም በስራ ከሆነ ዘጋጅ ትባለሽ በነገታ ተጸጀዋለሽ ይሄ ግን አንድ አይንሽን ከነሱ ላይ አነሳሽ ማለት በቃ ከባድ ችግር ተፈጠረ ማለት ነው ገባሽ ብዙ ነገር በስማት ሁላቱ በጣም ምናምን አብሶ ዱባይ ውስጥ ያሉት ያው ሁሉም ሀገር ማለት ነው ታባሪዎች የሚይዙት ያበርታሽ ከባድ ቻሌንጅ ነው
በጣም አሁን እንደዚህ አስቢ። አሁን ይኸውልሽ እሷ ማለት ነው ይሄው አሁን እንደዚህ ራሷን እንትን እያደረገች ትሰራለች። አሁን ግን አንቺ ግን ብትሆኚ ማለት ነው እዚህ ጋር አስቀምጠሽ አንድ ቦታ ተነቃለሽ ማለት ሌላ ታሪክ ውስጥ ገባ ልጁ፣ ሌላ ነገር ውስጥ ነው። ላይክ አይንሽን ከነሱ ላይ ከነሳሽ ከባድ ቻሌንጅ ነው። ይሄንን እኔ እውነት ይሄንን ስራ የሚሰሩ የዚህ ቤተሰብ የእንደዚህ አይነት ልጆች ቤተሰቦች ክርስቶስን እኔ በጣም በጣም ነው እንትን የምላቸው። በጣም ጀግና ናቸው። ጀግና የአውቲዝም ቤተሰብ እኔ በቃ ሁሌ ቪዲዮ ነው ማያለው እዚህ ውስጥ ማለት ነው። ጀግና ናቸው። ጀግና በቃ ስፔሻሊ እናቶች ምናምን እኛ ስላላሳየን ነው እንጂ ያው ብዙ ነገር አለ። አሁን ሰው ስንስቅ ስንጫወት ፊት ብቻ ያ ብዙ ቁስል ይዞ ነው እውነት። እና የነዚህ የአውቲዝም ፋሚሊ ጀግና ናቸው በእውነት። እነሱን መረዳት ራሱ ከባድ ነው። አንቺ ደግሞ እኔ እናት 2 ልጆች ነው የምትይዩ። እግዚአብሔር እውነት ጽናቱን ይስጥሽ እና ደግሞ ነገ ህይወትሽን እግዚአብሔር ይባርክልሽ። እሱ ነው። አይ በነገራችን ላይ እናንተ የምትይዙት እናንተ እነዚህ ልጆች የምትይዙት ከምን እንደምትበልጡ ታውቃላችሁ? ሳይኮሎጂን ከሚያስተምር ወይም ሳይኮሎጂን ከሚሰጥ ስለ ሳይኮሎጂ ከሚያካፍል ስለ ሳይኮሎጂ አሳይቶ ከሚያስረዳ ትበልጣላችሁ። ከዶክተሩም ሆነ ከፕሮፌሰር ትበልጣላችሁ። ለምን ካላችሁ አንድን አእምሮ በሽተኛ በምትቆጣጠሩት ከተማራችሁት ከትምህርቱ ደረጃ በላይ ነው የቻላችሁት። በጣም የተማረው እንደናንተ አይችልም። የተማረው እንደናንተ አይችልም አልኳችሁ እኮ ጠቀስኩላችሁ። ይሄም ማለት ነው እንዳ አሁን እዛ ውስጥ እኛ እንደዚህ እዛ ጋር ያለ ነው በጣም ብዙ ነው። ሌላ ሀገርም ዜጋ አለ፣ እኛም አለን በይ። ግን እኛ ኢትዮጵያኖች ግን እንደዚህ ያሉትን ብታይ ብዙ ናቸው። አይ ቲንክ ግን እኛ ከገንዘብ በላይ ፈጣሪን እየፈራን ነው የምንሰራው። ለፈጣሪ ብለን ነው የምንሰራው።